ተረጋጊ የኔ እናት አይዞሽ አይዞሽ ቀስ ብለሽ በዚህ ጋር አይዞሽ አንቺ ነይስ አይዞሽ ቀስ ቀስ ተረጋጊ እኔ ጋር ነኝ እማ እየሰማሽኝ ተረጋጊ አሹነኛ አይዞሽ ስሚ አሹነኝ አይዞሽ ሰይጣን የያዘው ፕሮግራም ሌላ ነበር እግዚአብሔር ገለበጠው ለምን እንዳልኩሽ ታውቃለሽ ሰሞኑን ያየሽው ህልም ራሱ ጥሩ አይደለም ያስፈራል ያስለቅሳል ወደዚህ እንዴት እንደመጣሽ አላወቅሽም እያልሽ የኔ እናት አይዞሽ ምን ነው የምሰራው ባለቤትሽ ቀን ስራ ነው የምሰራው እሺ ስንት ጊዜ ነው የቀራሻው አትወልጂ ይሄ ወር ነው የሚያልቀው በዚህ ወር ማለቂያ ላይ 30 ሳያልቅ ትወልጃለሽ አሉ ሐኪሞች እሺ እዚህ ያለ እንደ ባለቤትሽ ሩቅ አገር ጠዋት አንድ ቤተሰብ ጠርተውኝ የሰጡኝ ብር ነው ስንት እንደሰጡኝም አልቆጠርኩም እንደ ተባረኩ ቤተሰቦች አሉ ታግልሎ ነው የሰጠኝ ወዳጅ ይሄንን እንኪ ለምን እንደሚሰጥሽ ታውቂያለሽ ቤትሽን ህይወትሽን አንቺንም ነገርሽን በሙሉ ያው በእግዚአብሔር ፊት አልቆጠርኩም አሁንም የአሸዋ አምላክ ቤትሽ ላይ ድንቅ እንሰራለን እንኪ በረከትን ወልደሽ አቅፈሽ ትመጫለሽ ታላቅ ልጅሽ ታማለች የት ናት ቤት ብር አይደለም የሰጠውሽ ሙሉ ሰላም ጭምር ነው የሰጠውሽ እንኪ ይሄን ወስደሽ አትጨርሽ ያኔ ወማቴት አዮ ነፍሰ ጡር ናት አዮ ወደኑ ነፉራ ቃተሞይ ፕሮሰስ ይደረጋለች በሰላምም ትወልዳለች ታይዛል ተለባል ህፃኑን ለቀ ማይፃኗ ላይ ተቀመጠ እሷንም ለቀሃት ነው የምትሄደው በሰላም እንዳትወልድ ፕሮግራም ይዛል ተናገር ተለባል ፈጠን ተለባል ተናገር በሰላም እንዳትወልድ ነው ለመግደል ነበር ፕሮግራም ያስከው አይደል እቅድ ዛሬ ከሽፏል በሰላም ትወልዳለች ምን ይሻላል ይዛታል ልጇን ለመግደል ነው ወይስ እሷን ለመግደል ነው ፕሮግራማቸው ሁለቱንም ለመግደል ምን ነው ምንድን ታያስኩ እንዴት አትያዝም ይሄ ኢየሱስ የሚባል ስም የሚጠራበት ቤት አሁን በቅርብ ጊዜ በሰላም ትወልዳለች ምንም ማድረግ ስለማትችል በሰላምም ትወልዳለች ተዋርዳል